የፕሬዝዳንቱን ቤተ መንግሥት ጦር ተቆጣጠረ። የሱዳን ጦር በካርቱም የሚገኘውን የፕሬዝዳንታዊ ቤተ መንግሥት ከተቀናቃኙ ፓራሚሊተሪ የፈጣን ደጋፍ ኃይሎች በመንጠቅ በቁጥጥር ስር መዋሉን ወታደራዊ መሪዎች ገልጸዋል። የሱዳን ጦር በካርቱም የፕሬዝዳንቱን መቀመጫ እንደገና መያዙ ተገለጸ። የሱዳን ብሔራዊ ጦር የፈጥኖ ደራሽ ኃይል ታጣቂዎችን በተሳካ ሁኔታ በዋና ከተማዋ ካርቱም ከሚገኙ ፕሬዝዳንቱ መቀመጫ ለመጀመሪያ ጊዜ ማስወጣት መቻሉን ቢቢሲ አፍሪካ ዘግቧል። የፈጥኖ ደራሽ ኃይሉ ከ2 ዓመት በፊት የሱዳንን ጦር በማስለቀቅ የፕሬዝዳንቱ መቀመጫ በእጁ አስገብቶ መቆየቱ ተዘግቧል። የሱዳን ወታደሮች እጅግ እልህ አስጨራሽ ጦርነት በማድረግ ቦታውን ከተቆጣጠሩት በኋላ ፎቶዎቹን በመነሳት በማህበራዊ ድረገጾች ላይ አጋርተዋል። ስለ ሁኔታው ግን ከሱዳን ጦር ባለስልጣናትም ሆነ ከፈጥኖ ደራሽ ኃይሎች ኃላፊዎች እስካሁን የተባለ ነገር የለም ተብሏል። ከቅርብ ጊዜ ወዲህ ታጣቂ ኃይሉ በርካታ ቦታዎች እየለቀቀ እንደሆነ የተሰማ ነው። ባለፉት 2 ዓመታት የሱዳን እርስ በርስ ጦርነት ከ20 ሺህ በላይ ዜጎች ሕይወት ሲቀጥፍ 14 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት ደረጃ ያመለክታል ሲል ገልጿል።